በጣም አብረን ብንሆን ደስ ይለኝ ነበር። በጣም ነው የሚያዝናኑት ሲጫወቱ ማለት ነው። ማለት በጣም ቀልደኞች ናቸው። ነገር ግን ጊዜ ለመቆጠብ ተብሎ በዛ ጊዜ ለመቆጠብ ያደረግነው ጥረት ቢኖርም መሽቶብናል። ገና አሁን እንደገና ሜካፕ ራሱ አለ። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም ጠፍቻለሁ። በጣም ነው የጠፋሁት። ቤተሰብ ተናፍቃችኋል። እንግዲህ ዛሬ መጥቻለሁ። የመጣሁበት ደስ በሚል ነገር ነው። ያው የቤተሰብ የወንድም ደስታ ምናምን አይደለም፣ የቤተሰብ ደስታ ቀርቶ የጓደኛ ራሱ ደስታ ያስደስታልና ዛሬ ስለ ወንድሜና ስለ ጓደኛዬ ላወራችሁ መጥቻለሁ። ወንድሜ ሊያገባ ነው። ባለፈውም አውርቼላችኋለሁ በግማሽ ያው ሰርጉ ምናምን ስላልደረሰ ተመልሼ አልመጣሁኝም። አዩን እንደምታውቋት እንግዲህ ሳውዲ በነበረችበት ሰዓት የኔ ቤስት ጓደኛ ነበረችና ወንድሜን እንግዲህ ነው ልንሞሽራት ነው እና አዩ በሚያጋጣሚ የኔ ጓደኛ ናት። አዩ እናንተም እየመረጣችሁ ማይጠበቅ ነገር ብዙ ነገር እያሉ ነው። ዛሬ ከአንድ ልጅ ጋር ቆይታ አደርጋለሁ። በቀጣይ ደግሞ እናንተ ይህን ቪዲዮ አይታችሁ በቀጣይ ወንድሜንና እሷን በላይ ወይም በቪዲዮ ይዤላችሁ እመጣለሁ። ዛሬ ግን ከአንዷ ልጅ ጋር ቆይታ እናደርጋለን። ዝም እንዳትሄዱ አብራችን ቆዩ። መሲ ትባላለች። ብዙዎቻችሁ ታውቃታላችሁ። ከመን ለማፖሽርታለ ሄሎ መሲ ሰላም ነው ወይ? ሰላም ነገር ይልበው እንዴት ናችሁ? አለን ተጠፋፋ ነገር ተገብቶ በታሰ ነበር ተገናኘ ነው በሚስተርስ በስ የሚሉ ሰዎች ጓደኞቻቸው አሁን ለዚህ ተመጣ ተረሳተ። አዎ ብዙዎቻችሁ ታውቋታላችሁ። እንግዲህ ያው ብዙዎቻችሁ ከነፂ ከኩሩ ጋር ያው በኔ ቻናል መታ ነበረ። ማታቋት እንግዲህ መሲ ትባላለች። እንግዲህ ዛሬ ስለ ወንድሜና ስለ አዩ ስለ ወንድሜ ያው ወንድማችን ትለናለች፣ ግን ዛሬ ስለ አዩ የሆነ ነገር ትለናለች ማለት ነው። እስኪ ስለ አዩና ስለ ወንድሜ ሰርግ አዩ ከወንድማችን ጋር መጋባቷ ምን ተሰምቶሻል? አዩ ደስ የምትል ነው። ትንሽ ካለሽበት ትንሽ እንትን በይ፣ ትንሽ ይረብሻል። አንድ መስር ሴቱና አዩ ጀምሮ ያው ከኔ ጋር ኖራለች። በረቢያ ታውቂያለሽ፣ እሱም ከእሷ አንድ ላይ ነው ወደለመናገር መልካም ታክታ ስ የመስልት ነው ወደናታል ማሳልፈናታል እና አሁን ደግሞ በጣም ከምወደድ ጋራ ደግሞ ነው እና ደስተኛ ነን ከምለው በላይ ያስላዩ አንቺ የበለጠ ደግሞ በዚህ ተመሳሳይ ታገኛለች። እኔ እንደ ታላቅ ብትጠን ደግሞ አሳልፊያት ወድጃት ብላን ከኔጋር ካገኛት አብራት ኖራሱ ያው በሰላም ቦሌ ድረስ ካንተ ጊዜ ከሚስቴ እንድንይዛደርሳለች እና አሁን ደግሞ መልካም ትዳራቸውን መልካም ሰርግ ጊዜ ጠብቃለሁ። አዩ መልካም ልጅናት፣ ጥሩ ልጅናት፣ በጣም እንወዳታለን ከምንለው በላይ ትልቅ ልጅናት። እውነት መስዋዕት አልሰፋም። አብራኝ ኖራለች ስንት ዓመት እና በቃ መልካም ትዳር ነው የምለው። እንወዳታለን። ጊዜ ለአሁን የሰርግ ፕሮግራም እንግዲህ ደግሞ የበለጠ በርበሬ የሚጠነጥሰው ቤቱ የሚነፋው በርሻ መሳቢ በገገ ይሰጣል። እንግዲህ ይገርማል። እንግዲህ ጓደኛዬን ወይ ማዩዬን ከእኔ ከምገልጻት በላይ እንግዲህ ይኸው እሷ እየገለጸቻት ነው። እንግዲህ ያው ብዙ ጊዜ እንግዲህ አማች ነን እኛ አይደል እንዴ? ምንም የወንድም ሚስተር ከእንግዲህ አዩ አንቱ ነው ማለት ያለብሽ። እኔ አንቱ ማለት አለብሽ። ገብቶሻል? እኔንማ ብላኝ አታውቅም። ምስሉማ ከሳለው በሚዞቹ አጠገብ ያው ሊዘፈን ስታቀርቡ ይከሳት አለው። እሱንማ ሴት አላት ካላት እንደው
አንተማ ብላኝ ያሳቀው እሱንማ አላለችም። ስለዚህ ቆይ በቃ በትብብር ነው የምንከሳት እንዴ? በትብብር ትከሰሳለች። በትብብር እንከሳታለን። እስካሁን አንቷ ለማለቷ ያስከሳታል። እና ያው ጨዋታ እንጨምርበት ብለን ነው። ደስ ይላል ማለት ወንድም ትዳር ሲል ደስ ይላል። ማንም ቦታ ማንም የማንም ቤተሰብ ያለ ደስታ ነው ውስጥ ላይ ያለው ስሜት ነውና ሞር ደግሞ ከጓደኛዬ ሲሆን በጣም ደስ ብሎናል። መተን አልገለጽንም። እዚህ ጋር ጠፍቻለሁ በጣም ቢዚ ስለሆንኩኝ። አዩዬ ታውቃለች ብዙ ጊዜ እኔ አላወራም ምናምን ነገር እና በጣም ነው የምወዳት። ደስ ብትል ልጅ ናትና ሰርጋችሁ ጨንቆናል በጣም እኛ ራሱ ጨንቆናል። በቃ ያን ሰርጋችሁ ቀን ማየት ማለት ነው። እና ብንኖር በጣም ደስ ይለን ነበረ። እኔ ሚዜ ሆናለሁ ብዬ ለጓደኛዬ እኔ ሚዜ አንደኛ ሚዜ ነበርኩ። ወንድሜንም ብታገባ አንደኛ ሚዜ ነበርኩኝ፣ ግን አልሆነም። እኔም ሲስተርም እንግዲህ ይኸው በስደት ላይ እንደናንተ ላይቭ ላይ ሆነን ወይም በቪዲዮ ነው የምንመለከተው ማለት ነው። በቃ ያም ሆነ ይህ በጣም ደስ ብሎናል። ሰርጋችሁ ያማረ የሰመረ ወልዳችሁ ክብድ ብትሉበት። እንግዲህ ለክርስትና ደግሞ እኛ እንመጣለን አይመስልሽም? እዚህ ለክርስትና ለልደት በቃ አንድ ነው። ከሁለት አንዱ መግባታችን አይቀርም። በጣም ደስ ብሎናል። በቃ በጥቅሉ እኔ ወንድሜ ባይዘዌ በጣም ነው የምወድህ። በዚህ አጋጣሚ ሴፍዬ ይህን ቪዲዮ ካየ ያው ባይዘዌ ብዙ ጊዜ እኮ አንገልጽም ታውቂያለሽ፣ ውዴታችን በጣም እንደምንወዳቸው ሰዎች ቪዲዮ ካየው እውነት ጌታዬ በስልክ ቢሆን ብትለቅለት ሴትዬ በጣም ወድሃለሁ። በጣም እኔ ባይዘዌ ለወንድሞቹ ለቤተሰቦቹ ለሚኖረው ቤቴ ነበር ተመስለላቸዋለሁ። የሴትዬ ደግሞ በቃ እንጃ እንዳሳደርኩት ሌለውን ኮግረዋታ ያለናትን በብዙ ጊዜ ተረዳተን ማለናትን ስላደጉ በዚህ ስለደረሰን አሁንም ተመለመሳት ከወልደው ማየት ፈልጋለሁ። እና ወድሃለሁ፣ በጣም 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 ወድሃለሁ። አይኑም ያው በፊቱ አይኑ ስላየዋት በፊቱ ነው እንደዛ ፊቱ በጣም ይሳሳል። መጥፋችሁ በመልካም ዋው ደስ የሚል አገላለጽ ነው። የኔ ችግር የለም እየነገርሽኝ ነው። ኦኬ አይ ደስ ይላል። እንግዲህ ማለት የባል እህት ምንድን ነበር የሚባለው? መሲ የባል እህት ምንድን ነበር የሚባለው? ቦኔት። አዩ ቦኔትሽ እንደዚህ እያለች ሲሆን እንደሆነ እንደ ጓደኛሽ ነው የምታይኝ እንጂ እንደ ባልሽ እህት አታይኝም መቼም። ግን እሷ መሲ ቦኔትሽ ያው በደንብ ብዙ ጊዜ የባል ቤተሰብ እንዲህ ነው ምናምን ይባላል። እንግዲህ አናውቅም፣ ግን እህቴ በዚህ መልኩ ገልጻሻለች ማለት ነው። ደስ ይላል በእውነቱ ማለት ነው። በእውነቱ ደስ ይላል እና በጣም ነው የምንወዳችሁ። በዚህኛው እንደዚህ ያክል ከገለጽናችሁ ወይም ደግሞ ታዩ እንዲህ ካወራን ደግሞ ሁለቱን ደግሞ እንግዲህ እዚህ ጋር ፌስ ቱ ፌስ እያወራን ወንድሜንም እሷንም ይዤላችሁ እመጣለሁ ማለት ነው። ቤተሰቦቼ ግን ቪዲዮ ላይክ ሼር እያደረጋችሁ ነው። እስኪ አሁን ጠፍቼ መጣሁ። ቪዲዮ ላይክ ይጻፉ ማለት እኔን የምትጠይቁ ጥያቄ ካለ ብዙዎቻችሁ አንቺ እውነትም ወንድምሽ ነው ምናምን ትላላችሁና ጻፉ እስኪ ጥያቄ ካላችሁ ስለነሱም ስለኔም ወይ ደግሞ ወንድምሽ ነው አይደለም ተጠራጠራችሁም አላችሁ ትክክለኛ ወንድሜም ለማለት እስኪ ጥያቄ የፈጠረባችሁ ነገር ካለ ጥያቄ ጠይቁን፣ እመልስላችኋለሁ ወይም ይመልሱላችኋል በላይቭ ወይም በቪዲዮ ማለት ነውና እንግዲህ ደስታችን ለመግለጽ ነው ዛሬ የመጣ ነው። በቀጣይ ቪዲዮ ራሳችሁን ይዤ እመጣለሁ ማለት ነው ከነነፍሳችሁ እና መጨረሻ የምትይ ነገር ካለ ለዛሬ እንደ መጀመሪያው ሰርጋቸው አንድ ወር
ይህም ደግሞ በቤተሰቦች ቤተሰቦች ለመናገር መልካም መልካም ቤተሰቦች አሉ። ወላሂ እኔ ከምለው በላይ ልጃቸዋለሁ መልካሞች ናቸው እና ያላቸው አስተያየት ሀሳብ አስተያየት ካለ በኮሜንት ያስቀምጡ። በላይ ገብቶ ሁሉም ነገር እንጨዋወታለን፣ እንጠፍታለን። ከባይ ነው ማለት ነው። ቀጣይ በቃ በሙሽሮች እና በሚዜዎች የምንላችሁ ነገር ይኖራል ከራሳቸው ጋር። ቀጣይ ቪዲዮ አጓጊ ይመስለኛል። እንወዳችኋለን። ቪዲዮ ላይክ ማድረጋችሁ እንዳትረሱ። እያላችሁበት ሰላማችሁን ተመኘውላችሁ። መልካም ጊዜ